በታሪኳ ያላት እጅግ ከፍተኛ ታሪካዊ ክርስቲያናዊ ቅርስ ነው። አፍሮ አይገባ መስቀል። ይህ መስቀል ተአምረኛ ነው። ቅዱስ ላሊበላ የ12ኛው መቶ ክፍለ ዘመን ገናና የኢትዮጵያ መሪ ነው። ቄስም ንጉስም ሆኖ ኢትዮጵያን የመራ ቅዱስ ላሊበላ ሕዝቡን ከበሽታ የሚፈውስበት መስቀል ነው። የታመመ ሰው በዚህ መስቀል ከተዳበሰ ይድናል። ኢትዮጵያውያንን ከ800 ዓመታት በላይ ሲፈውስ የኖረ መስቀል ነው። የመስቀሉም ክብደት 10 ኪሎ ይመዝናል። ከዕለታት በአንድ ቀን ተሰርቆ ከሀገር የወጣ ሲሆን ይዘውት የወጡት ሌቦች ቤልጅየም ከገቡ በኋላ ኤርፖርቱ ውስጥ በመስቀሉ ተአምር ምክንያት ትተውት ሂደዋል። የቤልጅየም ፖሊሶችም ሲመረምሩት አንድ ታላቅ ኃይል አግኝተውበታል። በኋላም በክብር ወደ ሀገሩ ተመለሰ። አፍሮ አይገባ መስቀል የተባለበትም ምክንያት ታላላቅ ተአምሮችን ስለሚያደርግና የታመሙትን ስለሚፈውስም የተጣሉትንም ስለሚያስታርቅ በተአምሩም እጅግ ስለሚታወቅ ነው። አፍሮ አይገባ መስቀል እንዴት እንደተሰራ አይታወቅም። እዚህ መስቀል ላይ ድንቅ ድንቅ ጥበቦች ይታያሉ። በሰው ልጅ የቴክኖሎጂ ጥበብ ከ800 ዓመታት በፊት ተሰራ ብሎ ለማመን እጅግ ይከብዳል። ይህ መስቀል መንፈሳዊ ታምራት ያሉት ነው። እላዩ ላይም ወርቅ፣ አልማዝ፣ ዕንቁ እጅግ የከበሩ ማዕድናት ይገኙበታል። ፈጣሪ ለቅዱስ ላሊበላ እንደሰጠውም ይታመናል። የላሊበላ ቅርሶች ተወስተው አያልቁም። ተራ በተራ በጊዜ ሂደት አብረን እንቃኛቸዋለን። መንግስትም ሆነ ማናቸውም አካል ይህን ቅዱስ ስፍራ የመጠበቅ ኃላፊነት አለብን። በዓለም ላይ ኢትዮጵያ በታሪክ ስትነሳ ቅዱስ ላሊበላ አብሮ ብቅ ይላል። ቅዱስ ላሊበላ የኢትዮጵያ ልዩ መገለጫ ነው።